ያው በዚህ ሰሞን ጠፍቼ ነበር። በአጋጣሚ ትንሽ ምክንያት ለአንድ አመት ከዚህ ስራ ተለይቼ ነበር። አብዛኞቻችሁ ማታውቁኝ ካላችሁ ከዚህ በፊት ሁለት ቪዲዮ ለቅቄ ነበር። እሱን እየገባችሁ እዩት። እግዚአብሔር ይመስገን አሁን ላይ ደህና ነኝ። በሙሉ ጤንነቴም ወደ ስራ ተመልሻለሁ ማለት ነው። ያው ብዙዎቻችሁ ስትጽፉልኝ ነበር በውስጥ መስመር እያላችሁኝ ነበር። ነገር ግን ስራ ባቆምኩበት ሰዓት ያ የከፈትኩት አካውንትን በስልክ በመጥፋት በተለያዩ ምክንያቶች አካውንቱ ጠፍቶብኝ የማናገርባችሁ ስልክ ቁጥሬም ጠፍቶ አሁን ላይ አዲስ እንትን ከፍቻለሁ ማለት ነው። አዲስ ስልክ ቁጥር ከፍቻለሁ። ስለዚህ ሁላችሁም እኔን ማናገር የምትፈልጉ እየገባችሁ ማናገር ትችላላችሁ ማለት ነው። ማለት ያው ከዚህ በፊትም ተናግሬ ነበር። ብዙዎቻችሁ እየተጭበረበራችሁ በሐሰተኛ መረጃዎች ከቻላችሁ ከእንደዚህ አይነት ነገር ብትርቁ መልካም ነው። ምክንያቱም ለወደፊት ህይወታችሁም ጥሩ አይደለም። ወደ ህይወታችሁ አላስፈላጊ ኃይላትን ማስገባት ነው እና በተቻላችሁ መጠን ከዚህ የራቁ እላለሁ። ነገር ግን በተለያዩ ምክንያቶች አስቸጋሪ የሆኑ ጉዳዮች ከሆኑ ለምሳሌ ትዳር ሊሆናችሁ ያ ሰው እየማገጠባችሁ ከሆነ ምናምን እንደዚህ ማለት ለመጥፎ ነገር ያልታሰበ ለበጎ ነገር ከሆነ ትዳር ለመቆየት ምናምን ከሆነ እንደዛ ከሆነ መልካም ነው። ማለት መጥፎ ነገር ታስቡ ስላልሆነ በነጭ አስማት በነጭ ድግምት በሚባሉት በእነሱ ማሰራት ይሻላል። ነገር ግን ከዚህ ውጭ ሆናችሁ በተቻላችሁ አቅም ከእንደዚህ አይነት ነገር ብትርቁ መልካም ነው። እና ያው ከዚህ በፊት አልነግራችሁ ነው አዲሱ አካውንታችን ያላገኛችሁ ካላችሁ ያው አሁን ተመልሰናል። ያኛው አካውንታችን ስለጠፋ ነው። በተለያዩ ምክንያቶች ስልኬም ስለጠፋ በተለያዩ ነገሮች እሱን አካውንት አጥፍቼዋለሁ ማለት ነው። የቴሌግራም አካውንቱን ማለት ነው። እና አሁን ላይ ብዙ ሐሰተኛ መረጃዎች እየተበራከቱ ስለሆነ ሁላችሁም በተቻላችሁ መጠን ከቻላችሁ ከእንደዚህ አይነት ስራ ራቁ። ካልሆነ ደግሞ ብራችሁን ከምትበሉ አሉ በነጭ አስማት የሚሰሩ በራስ የሚሰሩም አሉ። ያው ጉዳት አለው ማለት ከተሳሳታችሁ ትንሽ ስህተት ህይወታችሁን ሊያበላሽ ይችላል። ነገር ግን በተቻላችሁ መጠን እውነተኞች ጋር እየሄዳችሁ ብራችሁን ከመበላት ራሳችሁን አድኑ። አሊያም ደግሞ በአብዛኛው አረብ ሀገር ያላችሁ እንደዚህ የምትጎዱት ኢትዮጵያ ውስጥ ያላችሁ በተቻላችሁ መጠን በአካል ሄዳችሁ ብታሰሩ መልካም ነው። የምታውቋቸው ጋር ይህን እንድላችሁ ነው። ከዚህ በኋላ ስለመለስኩበት የተቻለኝ አቅም ሁላችሁንም በተለይ አረብ ሀገር ያሉ ሴቶችን እናንተን ለመርዳት እሞክራለሁ ማለት ነው። ምክንያቱም ብዙዎቻችሁ እየተበላችሁ ስለሆነ እናንተን ለመርዳት እሞክራለሁ ማለት ነው። ደህና ሁኑ።